ነገር ግን ልጅ የለኝም ነበር። ድንግል ማርያም እዚህ ቦታ ላይ ሲመሰከር እኔ ሰማው። አንቺ ፈውሽ ብዬ ድንግል ማርያምን ለመንኳት። ለ3 ዓመት ያህል ትታመም ነበር። ሆድሽ ውስጥ ያለው ልጅ ጤነኛ አይደለም። ይህች የምትመለከቷት እህታችን የዛሬ 9 ወር 1 ዓመት ከ9 ወር እዚህ ቦታ ላይ ነበርኩኝ። አባቴም ታሞ እያስታመምኩ በዚያው ትዳር አለኝ፣ ነገር ግን ልጅ የለኝም ነበር። ድንግል ማርያም እዚህ ቦታ ላይ ሲመሰከር እኔ ሰማው። ድንግል ማርያም ልጅ አሰጭኝም ወይ? ምን ይሳንሻል? ለነሱ የሰጠሽ ድንግል ማርያም ለኔም ልጅ ስጭና ለምስክርነት አደባባይ ላይ ቆሜ እንድመሰክር አብቅኝ አልኩኝ። ክብርና ምስጋና ድንግል ማርያም ይግባትና ዛሬ ያማረ ልጅ እህታችን ታቅፋ በመካከላችን ትገኛለች። ከፍ አድርጋችሁ አመስግኑላት። ሆዴ ላይ እጢ ወጥቶብኝ ኦፕራሲዮን ለመሰራት ቀጠሮ ይዤ ነበር ሐኪም ቤት። ከዛ በፊት ቀጠሮ እስከሚደርስ ድንግል ማርያም ደጅ መጥቼ እመቤቴን ተማጸንኳት። እባክሽ እመቤቴ አንቺ ፈውሽ ብዬ ድንግል ማርያምን ለመንኳት። ድጋሜ ሄጄ ቼክ ስደረግ የለም ኦፕራሲዮንም ቀርቶልሃል ተባልኩ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑለት። ስራ ሳስብ ይበላሽብኛል። ድንግል ማርያም ደጅ መጣሁ፣ እመቤቴን ተማጸንኳት። ይሄው ድንግል ማርያም ስለቴን ሰምታኝ ስለቴን ይዤ መጥቻለሁ። ክብር ለድንግል ማርያም ይሁን ብሏል። አመስግኑለት። እናቴ ለ3 ዓመት ያህል ትታመም ነበረ። 3 ዓመት ሙሉ ያህል ደም ይፈሳት ነበረ። ከባድ ነው ወገኖቼ፣ እግዚአብሔር ከዚህ ይሰውረን። ለ3 ዓመት ያህል ደም ይፈሳት ነበረ። ያልሄድንበት ሕክምና የለም። ነገር ግን የመዳን ተስፋ አላገኘችም እናቴ። ወደዚህ ቦታ ላይ ዝናዋን ሰማን፣ መጣን። ደጇ ወደዚህ ወደ አውደ ምሕረት መግባት ስለማትችል እናቴ ገና ይሄ ወደዚህ ሳገባ ውጭ በር ላይ እንዳለ ያ 3 ዓመት የሚፈሳት ደም እናቴ ክብርና ምስጋና ይገባታል። ድንግል ማርያም ጸጥ አደረገችልኝ። ለእናቴ አመስግኑልኝ ከፍ አድርጋችሁ። ዛሬ በጤንነት ላይ እናቴ ትገኛለች። ቤተ ክርስቲያንም 3 ዓመት ያህል መግባት አትችልም ነበር። ዛሬ ጸበል ትጸበላለች። ቤተ ክርስቲያን ገብታ ዛሬ ስውሯ ማርያም ቤተ ክርስቲያን ቤተ መቅደስ አስቀድሳለች። ክብርና ምስጋና ለእግዚአብሔር። አመስግኑ ከፍ አድርጋችሁ። ለብዙ ዓመታት ሆዴን ያመኝ ነበረ። በሆድ ህመም ስሰቃይ ድንግል ማርያም ደጅ መጣሁ። ጸበሏን ተጠቅሜ ተፈውሻለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ። አመስግኑለት። በኪንታሮት በሽታ አሰቃይ ነበር። እንደዚሁም ደግሞ አልፈታ ብሎ ለብዙ ዓመታት የሚያስጨንቀኝ ጉዳይ ነበረ። ድንግል ማርያም ሁሉን አስተካክላልኛለች። ስለዚህ ይዤ መጥቻለሁ ብሏል። አመስግኑለት። ነፍሰ ጡር ሆኜ ሐኪም ቤት ልከታተል ሄድኩኝ። ሐኪም ቤት ስከታተል ሆድሽ ውስጥ ያለው ልጅ ጤነኛ አይደለም፣ ሊቀጥልም ነፍስም ሊዘራም ላይዘራም አይታወቅም። ስለዚህ ይሄ ልጅ መውረድ አለበት ተባለ። ከዚያን እዚህ መጥቼ ድንግል ማርያምን ተማጸንኩ። አንቺ የተባረከውን ልጅ ስጭኝ፣ ይሄን የሰማሁትን ታሪክ አንቺ ቀይሪ፣ አንቺ የምሳንሽ ነገር የለም ብዬ ተማጠኘ ሄድኩኝ። ከዚያም በዛ በቀጠሮው ዕለት እንደገና ሄጄ ስመረመር አሁን የተስተካከለ ልጅ ነው አሉኝ። በጤንነት ላይ ይገኛል ተብዬ ቀጥታ ወደ ቤት የተመለስኩ ድንግል ማርያምን እያመሰገንኩ በዛው አልቀረም። ድንግል ማርያም ክብር ምስጋና ይግባት። በሰላም ምንም ነገር ሳልሆን ወልጄ ይሄው ልጄን ታቅፍ ይገኛለሁ። አመስግኑልኝ ትላለች እህታችን። ከፍ አድርጋችሁ አመስግኑ። እግዚአብሔር የተመሰገነ ይሁንልን። ልጄ በምክንያቱ ሳይታወቅ ድንገት ወጥቶ ከቤቴ ጠፋ። ከቤቱ ውስጥ እኔ መሬት የምትጦይ ቢሆን በዋጠች ነበር። በጣም አዘንኩ፣ ተሰቃየው በልጄ ምክንያት። ከዚያን አይዞሽ ሂጂ ስውሯ ማርያም ደጅ ከዚያን ምልክት ታገኛለሽ አሉኝ ጓደኞቼ። ብድግ ብዬ ዛሬ ሳምንት መጣሁ። ወደዛውን ልጁ በሰላም ቤቱ መጣ። ዛሬ ይዤው መጥቻለሁ። ጸበል ቦታ ነው ያለው። ክብርና ምስጋና ለድንግል ማርያም። አመስግኑልኝ ነው የሚሉት። አመስግኑላቸው ከፍ አድርጋችሁ። ወንድሜ ያለ ፍርድ ታስሮብኝ ነበረ። ምን እንደሆነ ጉዳዩ አይታወቅም። ድንገት ታሰረብኝ። ነገር ግን ድንግል ማርያም ደጅ ሲጨንቀን መጥቼ ድንግል ማርያምን ለመንኳት። ሁሉን አስተካክለሽ
ያለ ኃጢአቱ ነውና የተከሰሰው። እባክሽ እመቤቴ አስተካክሊ ብዬ ድንግል ማርያምን ለመንኳት። ወንድሜን በነፃ አስወጥታልኛለች። አመስግኑ ድንግል ማርያምን ብለዋል። አመስግኑለት። ይሄ የምትመለከቱት ሕፃን መናገርም መሄድም አይችልም ነበር። ካሁን በፊት መጥቼ እዚህ ቦታ ላይ ድንግል ማርያምን ጠየቅኩ። የብዙዎችን ሕፃናት አንደበት የከፈሽ የኔንም ሕፃን አንደበት ክፈችና ለምስክርነት አብቅኝ ብዬ እንቤን አብሼ ጸሎት አድርጌ ድንግል ማርያምን ጠይቄ ሄድኩኝ። የሰው ልጅ ሲናገር አባዬም አየ ሲል የኔ ልጅ ዝም ሲል በጣም ይሰማኝ ነበር። ድንግል ማርያም ግን ምስጋና ይግባት ዛሬ ልጁ ይሄ የምትመለከቱት ቆሟል፣ መናገርም ችሏል። ክብርና ምስጋና አመስግኑልኝ ነው የሚሉት እናታችን። እንዲሁም ይሄ ብቻ አይደለም፣ የሚተነፍሰው እጥረት ነበረም። ሁሉ ነገር የልጄ ሕይወት ተስተካክሏል በድንግል ማርያም አመስግኑልኝ። ሁላችሁም ከፍ አድርጋችሁ ነው የሚሉት። አመስግኑላቸው። እግዚአብሔር የተመሰገነ ይሁን። እናታችን ድንግል ማርያም በብሩህ ገጽ ታሳድግልን። አመስግኑ ከፍ አድርጋችሁ። ቁስል ወጥቶብኝ እንደ ዕጢ በጠና ታመምኩ። ከዚያን ወደ ከፍተኛ ሆስፒታል ጥቁር አንበሳ ላኩኝ። በሽታ ወደ ካንሰር ቀይሯል ተባለ። እዚያ ሕክምና እየተከታተልኩ ቀጠሮ ሰጡኝ። ከዚያን ብድግ ብዬ ዝናዋን ሰምቼ እዚህ መጣው እስከ ቀጠሮው ዕለት። ከዚያን እዚህ መጥቼ እንደመጣው ድንግል ማርያምን ተማጸንኩ። ጸበል ገባው፣ ጸበሏን ተጸበልኩ። ከዚያን ለ3 ቀን እዚህ ቦታ ላይ ቆይቼ ድንግል ማርያም አሁን ተመልሼ የምመጣው ለምስክርነት ነው። ይሄን የሰማሁትን ታሪክ ቀይሪ ብዬ ተማጽኜ ሄድኩኝ። ከዚያን እዛ ጥቁር አንበሳ በቀጠሮ ዕለት ገባው። ሲመረምሩኝ ምንም ነገር ያ ቁስል የተባለው አይደለም፣ ወደ ካንሰር ይቀየራል የተባለው ምንም ነገር ነፃ ነሽ ተብዬ ከጥቁር አንበሳ በሰላም ሸኙኝ። ዛሬ ለምስክርነት ድባብ ዣንጥላና ጧፍ ይዛ መታለች እህታችን። ክብር ምስጋና ከፍ አድርጋችሁ አመስግኑ። እግዚአብሔር የተመሰገነ ይሁንልን። ወንድማችን በማይግሬን በሽታ አሰቃየ ነበረ። ለብዙ ዓመታት ተቸግሬ ድንግል ማርያምን ለመንኳት። እመቤቴ ፈውሳኝ ቤተሰቦችንም ይዤ መጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ፣ አመስግኑለት። ወገቤን እጅግ በጣም በጠና ታምሜ ነው የመጣሁት። ጎንበስ ቀና ማለት አልችልም። ቅዳሴ እንኳን ቆሜ አስቀድሼ መጨረስ አልችልም ነበር። እዚህ መጣሁኝ። 3 ቀን ጸበሏን ተጠመቅኩኝ። ከዚያ በኋላ ይኸው በፊታችሁ ቀጥ ብዬ ቆሜያለሁ። ወገቤን መራኛለች። አመስግኑልኝ ብሏል። አመስግኑለት። ሆቴል ኦፕራሲዮን ለመሰራት ሐኪም ቤት ቀጠሮ ይዤ ነበር። ነገር ግን ድንግል ማርያም ደጅ ድንገት ተነስቼ መጣሁ። እመቤቴን ለመንኳት፣ ተማጸንኳት። ድጋሚ ሄጄ ቼክ ስደረግ ኦፕራሲዮን አትሰሪም፣ ተፈውሸሻል፣ ድነሻል፣ ምንም ነገር አያስፈልገውም ተባልኩ። ድንግል ማርያምን አመስግኑልኝ። ድንግል ማርያም ምራኛለች ብላለች። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያመኝ ነበረ፣ ያው ከመም ይፈውሳኛለች። እሷንም አመስገን የምፈልገው በግጥም ነው። በነርቭ በሽታ አሰቃየ ነበረ። ነርቡ ሰውነቴን በጣም ስለጎዳው ሽንቴን የምሸናው በቆምኩበት ነው። ከሰው ፊት ለመቆም ያሳፈረኛል። ነገር ግን ይሄ ሁሉ ችግሬን ይዤ ድንግል ማርያም ደጅ መጣሁ። እመቤቴ ግን አላሳፈረችኝም። ዛሬ ይኸው ተፈውሼ አውደ ምሕረቷ ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን።